فداك عيني ومالي أمي وأبويا وعيالي وشي ثمين. السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ? እኔ ያለው አልሐምዱሊላህ። ይህ ኦፊሻሊ የዩቲዩብ አካውንታችን ነው። ከዚህ በኋላ ትምህርቶችን፣ የተለያዩ ጥያቄዎችን እንዲሁም ደግሞ ማስረጃዎችን በዚህ አካውንት የምንለቅ ይሆናል። ሁላችሁም ሰብስክራይብ ማድረግና ማሰራጨት አትርሱ። ኸይር፣ ወደ ዛሬ ርዕሳችን ስንመለስ ዛሬ ላወራችሁ የወደድኩት አምልኮተ ማርያም በማርያም አምልኮ ዙሪያ ነው። ወገኖቻችን ማርያምን አናመልካትም ይላሉ፣ ግን በድብቅ ቤተክርስቲያን እየሄዱ ያመልካሉ። ኢንሻአላህ እሱን ነገር በመረጃና በማስረጃ የምንመለከተው ይሆናል። ከሱ በፊት ግን አንድ ወገናችን የሚናገረው ንግግር ላሰማችሁ፣ ተመልከቱ። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይሄን ታምናለህ? ርዕሳችን ስለሆነ አልገባበትም እንጂ ብዙ ማውራት እንችላለን። አይደለም ያው እንደሰማችሁት ማርያም አምላክ ናት፣ አመልካታለሁ ያያናል በተዘዋዋሪ ማለት ነው። ስለዚህ ያው ማርያምን እንደሚያመልኩ ከእንደዚህ ወገኖች ማየት እንችላለን። ለዛ ነው አምላክ ቁርአን ላይ ምን አለ? አንተ ቁልተ ሊናሲ ኢተኺዙኒ ወኡምየ ኢላሃይን ሚን ዱኒላህ። አንተ ኢየሱስ ሆይ አንተ ብለሃል እንዴ? ምን ብለሃል? ኢተኺዙኒ ወኡምየ ኢላሃይን ሚን ዱኒላህ፣ እኔና እናቴን አማልክት አድርጋችሁ ያዙ ብለሃቸዋልን ብሎ ይጠይቀዋል። ኢሳ አለይሂ ሰላም ይላል ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ፣ እኔ አንተ ያዘዝከኝም ብቻ እንጂ አላልኳቸውም። አኒ እቡዱላህ፣ አላህን ተገዙን ያልኳቸው ብሎ ያስቀምጣል። ወገኖቻችን ግን ከአንዱ አምላክ ውጭ ምን ያደርጋሉ? ማርያምን ያመልካሉ ማለት ነው። ኦኬ፣ ወደ አምልኮተ ማርያም ስንገባ መጀመሪያ አምልኮ የሚለው ቃል ምንድነው የሚለውን ማየትና መግባት አለብን። አምልኮ የሚለው ቃል ትርጉሙ ምንድነው ስንል የመጽሐፍ ቅዱስ መዝገበ ቃላት ይታያችኋል። እንደዚህ በማለት ያስቀምጠዋል። አምልኮ የሚለውን ሲያብራራ ማለት ነው። እንደዚህ ይላል፣ ተመልከቱ። አምልኮ ማለት ለአምላክ ብቻ የሚሰጥ ካለ በኋላ አገልግሎት። አምልኮ ስግደትን፣ ውዳሴን፣ አክብሮትን፣ መገዛትን፣ ጸሎትን፣ መስዋዕትን፣ መልካም ስራን፣ ፍርሃትን፣ ፍቅርን ያጠቃልላል ይላል። አምልኮ ማለት ዴፊኒሽኑ ይሄ ነው። የሚሰጠውም ደግሞ ለአምላክ ብቻ ነው። ግን በሚያሳዝን ሁኔታ በማስረጃ እንደማሳያችሁ ሁሉም ነገር እዚህ ያለውን በሙሉ ለማርያም ይሰጣታል። ማስረጃውን ያው እስከ መጨረሻ ቆይታችሁ ተመልከቱ። እሺ፣ መጀመሪያ ምን የሚል ቃል አለ? ስግደት የሚል ቃል አለ። ወደ ስግደት ስንመጣ ለማርያም ይሰግዳሉ ካልን፣ አዎ ለማርያም ይሰግዳሉ። እንደሚሰግዱም ደግሞ በመጽሐፋቸው ላይ ያስቀምጣሉ። ምሳሌ እዚህ መጽሐፍ ይታያችኋል። ተአምረ ማርያም እንደዚህ ማለት ያስቀምጠዋል። እሷ መድኃኒታችሁ ናትና እመኑባት ካለ በኋላ በስዕሏ ፊት ስገዱ፣ በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ ይላል። ስለዚህ ለማርያም ስዕል መስገድ ግዴታ ነው። የማይሰግድም ደግሞ ካለ ይጠፋል ማለት ነው። አሁንም ጨምርላችሁ ለማርያም እንደሚሰግዱ ማለት ነው። ይሄ መጽሐፍ ይታያችኋል። ይሄ መጽሐፍ መጽሐፈ አርጋኖ ተብሎ ይታወቃል። በክርስትና ለጸሎትም የሚጠቀሙት መጽሐፍ ነውና እንደዚህ በማለት አስቀምጠዋል። አሁን ተመልከቱ። በእጇ ጨብጭባ በእግሯ አሸብሽባ ቅድስት ቤተ ክርስቲያን ታመሰግንሻለች፣ በአንቺም ደስ ትሰኛለች፣ ከእግሮችሽም በታች ይሰግዱ ዘንድ ልጆቿን ትጠራለች ይላል። ቤተ ክርስቲያን ራሱ ምን ትጠራለች? ለማርያም እንዲሰገድ ትጠራለች። እየጠራችም ታሰግዳለች። እንደምታሰግድ ከፈለጋችሁ ደግሞ ያው ማስረጃ ይሄን ቪዲዮ ማየት ይችላል እያላችሁ ነው ወገኖቼ። ደግሞ እኮ ፎቶውን አይደለም ከስር የፎቶውን ማስቀመጫም ጭምር ነው የሚተሻሹትና፣ ኧረ እባካችሁ ይቺ ማርያም አይደለችም። ከፈጣሪያችሁ ጋር ተገናኙ፣ ፈጣሪያችሁን ወቁ። እግዚአብሔርን ያለማወቅ ወራት አልፏል። ያው እንዳያችሁት ለስዕል ይሰግዳሉ ማለት ነው። ማርያምን ያመልኳታል፣ ይሰግዱላታል፣ ለስዕሏም ይሰግዳሉ። ይሄን አይታችኋል። ከሱም አልፎ ስዕሉ ራሱ እየሰገዳችሁለት ከፈለጋችሁ ሊያጠባችሁ ይችላል። ማስረጃ ያው ይሄ መጽሐፍ ተመልከቱ። ገድለ ቅዱስ አባ ጊዮርጊስ ዘጋስጫ ማለት ነው። እንደዚህ ይላል። ከዕለታትም በአንዳቸው ቀን አለ እንዳስለመደው አስለመደዋል። ሰውየው ሁልጊዜ ያደርገዋል ማለት ነው። እሺ፣ ለስም አጠራርም ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ። ለማርያም እየሰገደ ሳለ አፈቀራት፣ በቃ የሆነ የፍቅር ስሜት ተሰማው። ከዛ ምን አደረገ? ወደ እርሷም ሮጠ፣ አቀፋትና በሃይማኖት የስዕለቱን ጡት ጠባ። እንግዲህ ታያችሁ፣ ይሄን ስዕል ምን አደረገው?
ጠባው ማለት ጡቱን። ከዛሳ ከጡቶቿም ጣዕሙ ድንቅ የሆነ ወተት መነጨለት። ስዕሉ ወተት አፈለቀ። ከዛ በኋላ አጠገበችው አረካችው ይላል። ስዕል ያጠባል። እየሰገዳችሁ ከፈለጋችሁ ሄዳችሁ እንትን ብታደርጉት ወተት ይፈልቀዋል ማለት ነውና ያው እየሰገዱም እየጠቡም ነው ማለት ነው። ሁለቱም በአንድ ያደርጋሉ። ማስረጃዎችን አይታችኋል። ኦኬ ስንቀጥል ደግሞ ገዢነት ነው። ማርያም ገዢ ናት እንዴ? የክርስቲያኖች ገዢ ማን ነው ስንል አሁንም መጽሐፈ አድጋን ነው የራሳቸው የገዛ መጽሐፋቸው ላይ ማለት ነው። ምን ብለው ያስቀምጣሉ? ተመልከቱ። ክብር ለከፍታሽ ይላል። ክብር ለከፍታሽ ገናናነትም ለጌትነትሽ ይላል። ማርያም ምንድናት? ጌታ ናት። ጌታ ናት። የሚገርመው ነገር ነው ከጌትነትም አልፎ ደግሞ ሁሉን ነገር ገዝታለች። ክርስቲያኖችም ይገዙላታል። እንደሚገዙላት ደግሞ እዛው መጽሐፍ የተመለከቱ አሁንም ምን ብሎ ያስቀምጣል? በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ማርያም ሆይ አምላካዊውን እንጀራ ላስገኘሽልን ለአንቺ መገዛት ይገባል። መገዛት ይገባል፣ ተገዛንሽ ያስቀምጣሉ። ስለዚህ ለማርያም እንደሚገዙ ያው መጽሐፋቸው ላይ ጽፈዋል ማለት ነው። ይሰግዱላታል፣ እንዲሁም ደግሞ ለእሷ ይገዛሉ። ሲቀጥል የሁሉ ነገር ገዢ ናት ማለት ነው ማርያም። አሁንም ልጨምርላችሁ፣ ማርያም ደግሞ የገዛችሁ ትንሽ ነገር ብቻ አለ፣ ሁሉ ነገር ነው የገዛችሁ። ተመልከቱ፣ ሁሉ ነገር እንደገዛችሁ ደግሞ እዛው መጽሐፍ ላይ አሁንም መጽሐፍ አርጋኑ ላይ ማለት ነው ምን በባ ተስቀምጣሉ? ያው በሁሉ ላይ አሰለጠናት፣ ሁሉን አስገዛላት ይላል። ማርያም ያደረገች ሁሉንም ነገር ገዛች። ያቸው አይደለ? ስለዚህ ሰማይንም ምድርም የምትገዛው ማርያም ናት ማለት ነው። ከሱም አልፎ የሚገርመኝ ነገር ሁሉ ነገር የተፈጠረው ለማርያም ነው። ይገርማል። ይሄ በጣም የሚያስደነግጥም ነገር ነው። ክርስቲያኖች ምን ብለው ያምናሉ? ሁሉ ነገር ሰማይና ምድር የተፈጠረው ለማርያም ነው ይላሉ። አሁንም እዛ መጽሐፍ ላይ ማለት ነው ምን በማለት ያስቀምጣሉ? ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ካለ በኋላ ሁሉ ለአንቺ ሆነ፣ ሁሉ ስለ አንቺ ተፈጠረ። ሁሉ ነገር የሆነው ለማርያም ነው። ሁሉ ነገር ይገርማል። እንቀጥል። ምድርም ተፈጠረች አዳም አባትሽን ታስገኝ ዘንድ ይላል። ስለዚህ ክርስቲያኖች ማርያምን ከማምለክ አልፈው ራሱ ምን ይላሉ? ማርያም የሁሉ ነገር ፈጣሪና ገዢ ናት። ከሱም አልፎ ደግሞ ሁሉ ነገር የተፈጠረው ለማርያም እንደሆነ ያምናሉ ማለት ነው። ከዚህ በላይ አምልኮ አለ? ማርያም የሁሉ ገዢ ናት እያላችሁ ማርያምን እንደ ፈጣሪ እያያችሁ ለማርያም እየሰገዳችሁ ለስዕሏ ከዚህ በላይ አምልኮ ከየት ይምጣላችሁ? ለማንኛውም ግን የምታመልኩት እኮ ይሄ ስዕሉ ራሱ ማለት ነው ጀስት ፕሪንት የሚደረግ ወረቀት እኮ ነው አይደል እንዴ? ፕሪንት የሚደረገው ሰዓሊ ነው የሚስለው፣ በብር ነው የሚሳለው ራሱ። ያው ተመልከቱ፣ ምሳሌ እዚህ ጋር እየሳለው ነው እንግዲህ ቄሱ ወይም ደግሞ ማተሚያ ቤት ላይ ወስዶ እያሳሉ ነው ያሉት ማለት ነው። ይሄ ነገር የሚሳል ነገር ወረቀት ነው። ግን ወረቀቱ ማርያም ናት እየተባለ ይሰገድላታል። ፀሐይ እንዳይመታ ጥንቃቄ ያደርጋሉ። ኢቭን ተሸፋፍኖ ይመለካል ማለት ነው። እሺ ይሄን ካየን ደግሞ ቀጣይ ለማርያም የአምልኮ መስዋዕት ያቀርባሉ። ሰምታችሁኛል? ለማርያም ምን ያደርጋሉ? የአምልኮ መስዋዕት ያቀርባሉ። እንግዲህ የአምልኮ መስዋዕት ካቀረቡ ያመልኳት ነው ሊትራሊ አይደለም። ለምን መስዋዕት የሚቀርበው ለአምላክ ብቻ ነው። ማስረጃ ሆንም እንዚራ ስብሐት በግዕዝና በአማርኛ ተመልከቱ። ምዕራፍ 12 ላይ ለአንቺ የምስጋና እጅ መንሻ አቀርባለሁ አለ። እሺ በመፍራት እገዛሻለሁ። በመፍራት እየፈራ ይገዛታል ማርያም። የሚፈራው እንግዲህ አምላክ ብቻ ነው። እንቀጥል። በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትም ለአንቺ እሰዋለሁ። ስለዚህ ለማርያም አምልኮ ያቀርባሉ፣ ያመልኳታል። መጽሐፋቸው ላይም አለ። አብዛኛው ክርስቲያን ማርያምን እንደሚያመልክ ልቦ ያውቀዋል፣ ምላሱ ግን መናገር ይከብደዋል። ኢቭን ሊሲ ወልድ ነው የሚባለው እንኳን ማርያም ማለት ይቻላል የሚባለው። ማርያም መሐሪ ናት። ማርያም መግደልን ማዳንም ትችላለች። ኢቭን አንድ ሰው ሁሉን ነገር ክዶ እንኳን በማርያም ብቻ ካመነ ገነት ይገባል። እግዚአብሔር እንኳን ክዶ በማርያም ካመነ ገነት ይገባል። በክርስትና አስተምሮ ማስረጃውን ተመልከቱ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች፣ ምንም ማድረግ አልችልም። እውነቴን ነው።
ያው እንደሰማችሁት ነው። ማርያም ታድናለች። በአንድ ሰው በማርያም ብቻ ካመነ ገነት ይገባል። እግዚአብሔር እንኳን ቢክደው ማለት ነው። ነዑዙ ቢላህ። ከዚህ በላይ እንግዲህ አምልኮ የለም። ለማንኛውም አንድ ነገር ልጨምርላችሁና ወደ ማጠቃለያው እንሄዳለን። አሁንም ይሄ መጽሐፍ ተመልከቱ። መጽሐፈ አርጋን ነው ማለት ነው። እዚህ መጽሐፍ ላይ ደግሞ ምን ያደርጋሉ? ወደ ማርያም ይጸልያሉ። ጸሎቱ ደግሞ ምንድን ነው? ሙስሊሞችን ግዳያቸው፣ ጉንፋን አስይጃቸው እያሉ ወደ ማን የሚጸልዩት? ወደ ማርያም። ያው እንግዲህ እግዚአብሔር አልጫም። ስለዚህ ወደ ማርያም ሄደው ይጸልያሉ። ማስረጃ ያው እዛው መጽሐፍ ላይ ፔጅ 26 ላይ ማለት ነው። ምን በማለት ያስቀምጣል? ተመልከቱላችሁም። በዕብራይስጥ አለ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺም ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው። ብረት ይሰካባቸው ማለት ሙስሊሞች ላይ ጠላቶች ላይ እንግዲህ ጠላት የሞት ሙስሊምን ነው ይሰካበት ብረት። የመለከታቸውን ድምፅ አድክብጂው ደንቆሮም አድርጊው። እርሳቸውንም በቀፎ በቅርጫት በእግር ብረት እሰሪያቸው። እንቀጥል። ይህን ላይ የሚጸሉት ለማርያም ነው። በእግራቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው። ሙስሊሞች ጉንፋን የያዛቸው እያሉ ወደ ማርያም ይጸልያሉ። ስለዚህ አንድ አካል ጉንፋን ከያዘው ያሳዘችው ማለት ማርያም ናት። ጸላዮቹ ደግሞ ክርስቲያን ናቸው ማለት ነው። አሁን ይህ እንግዲህ መጽሐፍ በየቀኑ ቤተ ክርስቲያን የሚጸልዩበት ነው። እንቀጥል። ሊሄዱበትም ወዳልፈቀድሽው መንገድ መልሻቸው፣ በልቦናቸው ፍርሃት መንቀጥቀጥ አሳድሪባቸው፣ መሸበርና መንቀጥቀጥን ጨምሪባቸው፣ እንደ ሴቶች ይሁኑ ሴት ይሁኑ ይላሉ። እንቀጥል። አሁንም አያልቅም እኮ በዚህ ኦኬ። ከጽኑ ነፋስ ኃይል የተነሳ ዛፍ ሲንቀሳቀስ ቅጠሉ እንዲረግፍ እንዲበተን እንዲሁ ይሁኑ። ከዛ በኋላ በቸነፈር እህልን በማጣት ቅጸፊያቸው፣ በሜዳ ሰይፍ ልጆቻቸውን አጥፊያቸው፣ በቤታቸው ውስጥ ፍርሃት ያስጨንቃቸው፣ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍቻቸው እያሉ ይጸልያሉ። ወደ ማን? ወደ ማርያም። አብዛኛው ጊዜ ክርስቲያኖች እኛ አንራገምም፣ እንዳውም የረገመን ካለን እንመርቃለን ይላሉ። ያው ግን ቤተ ክርስቲያን እየሄዱ ይህን የሚጸልዩት በየቀኑ ሄዶ ምን ያደርጋሉ? ሙስሊሞች እንግዳያቸው፣ ጉንፋን የያዛቸው ፌሮ ይሰካባቸው። መጀመሪያ እንዳያችሁት ፌሮ ይሰካባቸው፣ ጉንፋን የያዛቸው እያሉ ይጸልያሉ። ከዚህ በላይ አምልኮ የለም። ማርያምን ያመልካሉ። ከሱም አልፎ ደግሞ ሙስሊሞችና ጠላቶቻችን ብለው የሚያስቧቸው አካላት በሙሉ እንዲሞቱ ይጸልያሉ። ይሄ ነው ክርስትና። ብዙ ቄስም የደበቀው እውነታ ይሄን ይመስላል። አሁንም ጨምርላችሁ ይሄን መጽሐፍ ተመልከቱ። መጽሐፈ አርጋን ነው። ምን ይላል? ዕብራይስጥ ማርያም የተባልሽ እመቤታችን የተመረሽ ድንግል ማርያም ሆይ አንቺም ደግሞ አመፀኛው በደለኛው ኃጥኡኔ በዚህ ጸሎት በጸለይሁ ጊዜ ወደ አንደበቴ ነገር ጆሮሽን ዘንበል አድርገሽ ስሚ፣ ሰምተሽም ዝም አትበይ። በንጹሕ ልቦና በንጹሕ ሐሳብ የአንደበቴን ነገር ተቀበዩ እንጂ እያሉ ማርያም እንድትቀበላቸው ይጸልያሉ ማለት ነው። የሚጸልዩት ደግሞ ቅድም እንዳሳያችሁ ምን እያደረጉ ነው? የማርያምን ስዕል ፊት ለፊታቸው እያስቀመጡ ነው። ይገርማል። በተጨማሪ ይሄ ስዕል ሙታን ያስነሳል በክርስትና። ማስረጃውን ተመልከቱ። ለ2 ሰዓታት ያክል እናቴ ሞተች። በዚህ ሰዓት የድንግል ማርያም ስዕል አድኖ ነበረ። እሱን አውርጄ ርር ብዬ አልቅሼ ድንግል ማርያም እናቴን ማሪልኝ፣ እናቴን ከማርሽልኝ መጥቻ ወደ ምሕረትሽ መሰክራለሁ ብዬ ድንግል ማርያም ለምኜ እንባዬን ሳፈስ ሞታ የነበረችው እናቴ በድንግል ማርያም ተነሳችልኝ። ዛሬ ለምስጋና እናቴን ይዤ እዚህ ቦታ መጥቻለሁ። ድንግል ማርያምን አመስግኑልኝ ነው የምትለው። እግዚአብሔር የተመሰገነ ይሁንልን። ክብር ለድንግል ማርያም። ድንግል ማርያምን አመስግኑ። ያው እንደሰማችሁት ነው። የማርያም ስዕል ሰዎችን ከሙታን የመቀስቀስ ኃይል አለው ብለው ያምናል። ያ እንግዲህ ተረት ነው፣ ግን ያምኑበታል። ሰዎችን በዚህ መንገድ ይሸውዳሉ ማለት ነው። ኸይር። አሁንም በተጨማሪ ደግሞ የማሳያቸው ምንድን ነው? ማርያም በክርስትና እግዝእ እንደሆነች እግዝእ ተብላ እንደምትጠራ ላሳያችሁ። ያው እግዝእ ማለት ሴት ጌታ ማለት ነው። ስለዚህ ጌታቸው ኢየሱስ ብቻ ሳይሆን ማርያምም ጌታ ናት። ተአምረ ማርያም በግዕዝ ምዕራፍ 1 ተመልከቱ። እግዝእትነ ማርያም ይላል። እግዝእትነ ማርያም ነበረት እምቅድመ ዓለም በህሊና አምላክ ይላል። ማርያም ከዓለም አስቀድሞ በአምላክ ልቦና ነበረች። ማን?
ጌታ እግዚአብሔር የሆነችው ማርያም ይላል። አያችኋ? እግዚ የሆነችው ማርያም ምን ሆናለች? በእግዚአብሔር አንደበት አለች። መቼ? ዓለም ከመፈጠሩ በፊት ብሎ ያምናሉ። ይሄ ነው እንግዲህ ያለው እውነታ በክርስትና። ማርያምን እግዚ ይላሉ፣ ይሰግዱላታል፣ ያመልኳታል። ኦኬ። ግን የሚያሳዝነኝ ነገር መሰላችሁ? እንደዚህ እያመለኩ መንፈስ ቅዱስን አያውቁትም። በክርስትና አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት አካል አንድ አምላክ ብሎ የሚያምኗቸው አሉ። ሶስት አካላት ናቸው፣ አምላክ ናቸው። ሶስቱም አምላክ ማለት ነው። መንፈስ ቅዱስ አምላክ ነው በክርስትና። ግን መንፈስ ቅዱስን ከሚያመልኩት በላይ ማርያምን ያመልካሉ። ጴንጤውን በሉ ኦርቶዶክስን በሉ መንፈስ ቅዱስን ከሚያውቀው በላይ ማርያምን ያውቃታል። እስኪ ሙስሊሞች አንጀል አድርጋችሁ እንደ ቤተ ክርስቲያን አካባቢያችሁ ካለ ወይም ክርስቲያን ጓደኛ ካላችሁ ማለት ነው እንደ በህይወታቸው መንፈስ ቅዱስ እርዳኝ ብሎ ያውቃሉ? ወይም ደግሞ ሲጸልዩ ሰምታችሁ ታውቃላችሁ? ለመንፈስ ቅዱስ መንፈስ ቅዱስ እርዳን ሲሉ እንዲሁም ደግሞ በመንፈስ ቅዱስ ሲኖሩ ሰምታችሁ ታውቃላችሁ? አያደርጉትም። ግን ሁሉ ነገራቸው በማርያም ነው። ማርያምን ይላሉ፣ ማርያም ታማልዳለች ይላሉ። ከሱም አልፎ ደግሞ ለማርያም ይሰግዳሉ እንዳያችሁት። ስለዚህ አምላካቸውን ረስተው ምን ያደርጋሉ? ለማርያም ይሰግዳሉ። ግን ፕሊስ ወገኖቻችን ይሄኛውም አካል አምላካችሁ ነው። the holy spirit መንፈስ ቅዱስ አምላክ ነው። ስለዚህ እሱንም ማምለክ አትርሱ። ያው እንግዲህ ብዛታቸውን ያው ሶስት አሉ። እዚህ ጋር ደግሞ ማርያም አለች። ሌሎችም ደግሞ እነ ሩፋኤል እነ ኢየሱስ አሉ፣ በስጋ የለበሰውም አሉ። እነዚህ በሙሉ ያመልካሉ። ለዛ ነው ክርስትና ትክክል አይደለም፣ ሰው የፈጠረው ነው የምንለው። ፍጡር የሚመለክበት እምነት ትክክለኛ እምነት አይደለም። እግዚአብሔር ራሱ ምንድን ያለው መጽሐፍ ቅዱስ ላይ በዳግም ምዕራፍ 7 ተመልከቱ። እንዳትረክሱ አለ፣ የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ፣ በሰማይ በታች የሚበረውን የወፍ ምሳሌ፣ በምድር ላይ የሚሽከረከረውን ሁሉ ምሳሌ፣ ከምድር በታችን በውሃ ውስጥ የሚኖርን የአሳ ምሳሌ አታድርጉ አለ። አትስገዱላቸው፣ አታምልኳቸው አለ። ክርስቲያኖች ምን ያደርጋሉ? ያው ሰው እየሳሉ እቺ ማርያም ናት እያሉ ያመልካሉ። ግን ጥያቄያችን ትክክለኛዋ ማርያም ስዕሏ የትኛው ነው? ይሄኛው ነው ወይስ ይሄኛው ነው ወይስ ይሄኛው ነው? የተለያየ ስዕል ነው ያለው። ጥቁር የሚስላትም አለ፣ ቀይ ያደረገ የሚስላትም አለ፣ በሚያስጠላ መንገድ የሚስላት አለ። እነዚህ ሁላ ስዕሎች እንግዲህ ማርያም ተብሎ የሚታመኑ ናቸው፣ የሚሰገድላቸው ማለት ነው። ኸይር። ስለዚህ ወገኖቻችን ጥሪያችን ምንድን ነው? ፍጡር ከማምለክ ወጥታችሁ፣ ማርያምን ከማምለክ ወጥታችሁ የማርያምን ፈጣሪ ማርያምን የፈጠራትን አካል አምልኩ። እሱም ማን ነው? አላሁ ሱብሓነሁ ወተዓላ ነው። ማርያም በእስልምና የተከበረች ናት። ለዛ አምላካችን ቁርአን ላይ ምን አለ? ወኡሙሁ ስዲቃ፣ እናቱ ጻድቅ ናት አለ። መርየም ዓለይሃ ሰላም ጻድቅ ናት። ኦኬ እንቀጥል። ቁርአን ላይ ሱረቱል መርየም ብሎ ሰየመላት፣ በስሟ ማለት ነው። አያችሁ አይደለ? ሙሉ ታሪኳ እዛ ላይ ተቀምጦላችኋል። መርየም ዓለይሃ ሰላም አምላካ የምታመልክ ነበረች። ያ መርየም ውስጡዱ ሊረቢከ ብሎ አምላካችን ያዘዛት፣ እንዲሁም ደግሞ ለአምላክ ስሰግድ የነበረች ናት። አምላካችን ምን አለ? አንቺ መርየም ሆይ ለአምላክ ስገጂ አላት እና እሷም በተግባር ስሰግድ ነበረ። የሰገደችው ግን ለአምላክ ነው እንጂ ስገዱልኝም አላለችም። ተሰግዶለትም አያውቅም በህይወቷ። ኢቭን መጽሐፍ ቅዱሳችሁ ማርያምን አያውቃትም በዚህ ደረጃ። ለማርያም አምልኩ፣ ለማርያም ስገዱ ያለበትም ቦታ የለም። እንዳውም ለምስል አትስገዱ ነው ያለው እግዚአብሔር። አጋችሁ መጽሐፋችሁ የሚያወራው ሌላ፣ እናንተ የምታምኑት ሌላ። ስለዚህ ሁላችሁም ወገኖቻችን ቄስ ከመስማት ወጣችሁ መጽሐፋችሁን ገልጣችሁ አንብቡ ብዬ እመክራችኋለሁ። ኸይር። ያው የዛሬ ርዕሳችን ይህን ይመስላል። ግን ይህን ከመጨረሳችን በፊት ደግሞ እስኪ ወገኖቻችን ማርያምን ደግሞ እንዴት እንደሚያንቋሻት በሁለት ነገር ብቻ ያሳያችሁ። ሁለት ነገር ጠቅሼ ማርያምን እንደሚያንቋሻት ላሳያችሁ። የመጀመሪያ ማስረጃ ድርሳነ መድኃኔዓለም ወገር ለመባጽዮን ተመልከቱ። ምን ብሎ ይናገራል? መጽሐፉን ይዩት። ይህንንም ብሎ አለ ሕፃን መድኃኔዓለም ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። ኢየሱስ የማርያምን ጡት ጠባ፣ ለሱም የግራ ጡቷን አጠባው ይላል። ኢየሱስ ለጎረምሶች ለትላልቅ ሰዎች ምን ያደርግ ነበረ? የማርያምን ጡት ያጠባ ነበር ይላል። ከዛ በኋላ ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው ይላል። ቅድስት ድንግል ማርያም ቅድስት ድንግል ማርያምም ፈገግ አለች ይላል። ለጎረምሶች ለታላቅ ሰዎች ጡት እያጠባች የምትስቅ ማርያም አለች?
ነዑዙ ቢላህ። ትልቅ ሰው እኮ ነው። እንኳን ጡቷን ሊያይቅርና ጸጉሯን ራሱ እኮ አገልጥም አይደል እንዴ? ጸጉሯን አገልጥም እኮ እንደ ኢቭን በእናንተ ራሱ ማለት ነው። ጸጉሯን የማገልጠው ማርያም ምን ታደርጋለች? ጡቷን ገልጣ ለጎረምሶች ታጠባለች ይላል። ነዑዙ ቢላህ። ይሄ መጽሐፍ ደግሞ ያሳተመው ማነው? ቤተ ክርስቲያን። አሁን ድረስ ከወንጌል ጋር እኩል ተብሎ የሚታመን መጽሐፍ ነው። ከወንጌል ጋር አዳምጡኝ፣ ከመጽሐፍ ቅዱስ ጋር እኩል ተብሎ የሚታመንበት በቤተ ክርስቲያን በየቀኑ የሚነበብ መጽሐፍ ነው። ገድል ነው። ዘሰኞ ዘማክሰኞ የተባለ ይነበብ ዘሰኑ እየተባለ ማለት ነው። ሶ ማርያምን በዚህ ያክል ደረጃ ለምን ታንቋሻላችሁ? እያንቋሸሻችኋትም እያመለካችኋትም እንደው ትንሽ አይከብዳችሁም? ለማንኛውም አላህ ሂዳያ ይስጣችሁ። ዱዓ እናደርግላችኋለን። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን። እስካሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ላይክ ማድረግና ቪዲዮውን ሼር ማድረግ አትርሱ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ذاك عيني ومالي أمي وأبويا وعيالي